ነበረው በርቀትና በጣም በጥንቃቄ ነበር። በጣም በጥንቃቄ ለዛም ሲባል ነው እኔና አስቻለው ብቻ እየሰራ ነው ያለ ነው በዚህ ኬዝ ላይ። እሱ ለምን እንደሆነ እንታውቃለን። በትክክል ነገር ግን እንዴ ባለፈው የገጠመን ኬዝ አይተኸዋል። ሰዎቹን ወደ ታክሲ ውስጥ ገብቶ እንደ ታክሲ ሹፌር መስሎ ሊሄድ ሲል የያዝነው ሰውዬ እቤት እስከምንደርስ ድረስ ማን እንደነገራቸው ሳይታወቅ ልጅቷ ሀና ነኝ ብላ ተቀምጣ ነበር። የዛን አስታውሰው ሀና ነኝ ብላ ስትቀመጥ ሹፌሩም እኛ ጋር ነበር፣ መረጃ የሚያቀበለው እኛ ጋር ነበር። ነገር ግን እንዴት እንደሆነ ሳይታወቅ መረጃው እዛ ቤት ደርሷል። እንዴት? እኔ በጣም ግራ እየገባኝ ነው ያለው ቤተሰቡ። እሱን እኔ የማጣራው ነገር ነው ይርሜ። እሱን ቶ ግን የሚያስ እንድታውቅ የምፈልገው ነገር የፈለገ ነገር ቢሆን ሁለት ሆናችሁ ምን ያክል እንደምታስፈልጉኝ ምን ያክል ለእናንተ ቦታ እንዳለኝ ታውቃለህ አይደል? እናንተ የሆነ ነገር ስትሆኑ እሺ አስቻለው ሰው ምንድነው ነው? እስቲ ንገሪኝ አንቺ። እሱ ችግር ስላለበት ነው። ተይው ምንድነው ነው? አስቻለው በጣም ነው የተጎዳው አቤላ። እኔም ያው በሰዓቱ ቦታው ላይ የለውም። ፖሊሶች ነው የደወሉልኝ። ማለት ለድንገተኛ ጊዜ የተሰጠው የኔና የአባቴ ስልክ ነው። ከዛ አባ ደግሞ የለም እዚህ እንደሌለ ታውቃለህ። እኔ ላይ ሲደውሉ ወንድምሽ ምናምን ሲሉኝ በጣም ነው የደነገጥኩኝ። ከዛ ሲሄድ ወንድሜ ያው የእጁ ሳይሆን ጀርባውን ስለተመታ እንትን ራሱን ስቷል ምናምን ገብቷላ። ምን ሆነ ነው? ምንድነው እንኮ ከኋላ ነው መጀመሪያ ላይ የመቱኝ። ከኋላ ነው መጀመሪያ ላይ እንዴ መሰለ የሆነ አስቻለው ያለበት ሁኔታ እሷ ታውራህና ያለውን ነገር አውራሃለሁ ይቀላል እና ደንግጬ ሲሄድ እሱም አስቻለውም ማለት አያውቁም ራሳቸው። እንትን ስጠይቅ ምንድነው ወንድሜ ምንድነው የሆነው የት አለ ምናምን ስለ ወንድምሽ ደህና ነው ጓደኛውን የተጎዳው ነው ያሉኝ። እውነትም እሱ ነው የተጎዳው። እሱ ደህና ነው። አስቻለው በጣም ነው የተጎዳው። እኔ እንጃ እንዴት እንደደበደቧቸው እንዴት እንደሆነ አላውቅም። እኔ አቤላዬ እዚህ ከመጣሁኝ በኋላ ዶክተሮቹ ጋር ደውዬ ነበር። እኔ አሁን በጣም ግራ የገባኝና ምንም ግልጽ ያልሆነልኝ ነገር ቢሆን አለ ብቻ ብዙ ነገሮች አሉ እናወራቸዋለን። ግን ቀጥታ ወደ አስቻለው ኬስ ስመጣ ዶክተሩ ጋር ደውዬ አስቻለው እንዴት ነው አስቻለው እንዴት ያለበት ሁኔታ እንዴት ነው ስለው መጀመሪያ ስለኔ ነው ነገረኝ። አንተ እንዴት ነህ መጀመሪያ ለውጥ አለህ ወይ? ያው ልክ ከሆስፒታል እንደነቀው ቀጥታ ወደ ቤት ነው የመጣሁትና ለውጥ አለህ ወይ ምናምን ነገር ያው የተለያዩ ጥያቄዎች ጠይቆኝ ነበር። ግን ጀርባዬ እንኳን ብዙም አይደለም እንደ ዶክተሩ አረዳድ ከሆነ ጀርባዬን ችዬዋለሁ፣ ችግር የለውም። ነው ከዚህ እኮ የሚበልጠው ደግሞ የዚህኛው ነው ያለው። ዶክተሩ እንዳስረዳኝ ከሆነ ሁለት ቦታ ነው የተመታኸው ነው ያለኝ። ራስህንም ልትስት የቻልከው በዛ ምክንያት ነው ያለኝና እንደተናገረው ለምን ወደዚህ መጣከሽ? አርፈህ እንኳን ሆስፒታል አትቀመጥም? መቀመጥ አልፈልግም፣ ሆስፒታል መቀመጥ አልፈልግም። እንግዲህ እኔ ሳልፈልግ ገብተህ ስራ ቦታ ላይ እንደምሰራ በምን ላይ ሆናል? እስቲ እንዴት መሰለህ አሁን ዶክተሩ ሲያስረዳኝ ክትትል ላይ ነበርን። አሁን ያለውን ነገር እስከማስታውሰው በጣም ሩቅ በሚባል ክትትል ነበር የነበርነው። መኪና 2-3 ቀያይረናል፣ ጥርጣሬ እንኳን እንዳይኖር ብለን 2-3 መኪና ነበር ያዘጋጀ ነው። በአንድ መኪና እንሄዳለን። ልክ እነሱ የሆነ ቦታ ገብተው እስኪወጡ ድረስ ሌላ መኪና እያዘጋጀን ነበር። እንደዛ እንደተባለው በጣም ጥንቃቄ ስለሚያስፈልገው ኦልሞስት 3 መኪና ቀይረናል። 3 መኪና ቀየረን። ከዛ በኋላ ግዴታ መኪና ወርደን አቁመን መንቀሳቀስ የነበረብን ሰዓት ተፈጠረ። ሪከቨር ግን እየሰራን ያለናቸውን ስራዎች አንተ ቸልተኝነት በመሆነ በቅርብ ርቀት የፈለገ ሰው ቢሆን እስከዛሬ ለምንድን ነው ከጀርባችን ያለው የእናቴና የኔ ጉዳይ ስም ሳንጠቅስ አካባቢ ላይ ያሉትን ነገሮች እያጠራን ያለንበት ጉዳይ ይሄን መቼም ዛሬ መናገር አልነበረብኝ። ታውቋል፣ በአንተ ጉዳይ ስለሆነ ነው የምናገረው። ውድ ቤተሰቦች እናንተ እንድታውቁት የምፈልገው ነገር እስከዛሬ ስንሰራ ከጀርባ ያሉትን ሰዎች የኔና የእናቴን ጉዳይ ሳንጠቅስ ከጀርባ እያነሳን የምናወራበት ዋነኛ ምክንያታችን ማንም ሰው ስለ ጉዳዩ ከጉዳዩ እየራቅን ያለን እንዲመስላችሁ አድርገን ዋነኛ ስራችንን በቅርብ ርቀት እየተከታተልን ብዙ አይነት ሚቲንጎችን እያደረግን መከታተል ማለብን መስራት ባለብን ጉዳይ እሱና አስቻለው እየሰሩት ነው ያለው። ገባሽ? እኔ ደግሞ መስራት ባለብኝ ቦታ ሁሉ እየሰራው መገኘት ባለብኝ ቦታ ሁሉ እየተገኘ በቅርብ ርቀት እምልሽ ዛሬ ኤርሚያስ እንዲጎዳ ፈልጌ አይደለም፣ ወይም ደግሞ ኤርሚያስ ስለተጎዳ የንዴት አይደለም ይሄን ማውራሽ። እኛ ስራችንን ሙሉ ለሙሉ የድርጅቱንም ጉዳይ የእናቴንም ጉዳይ ያጎቴንም ጉዳይ ሁሉንም ለመጨረስ በሙሉ ለሙሉ ማለት በቃ ሙሉ ለሙሉ በሚባል ሁኔታ እየተቃረብን ነበር።